ባለፈው በጣም ብዙ የፕሮቴስታንት መዝሙሮች ላይ ጠላቴ እያየ ጠላቶቼ እያዩ እግዚአብሔር እንዲያረገኝ እንደዚህ ከፍ አረገኝ ይሄን ሰጠኝ ይሄን አረገልኝ የሚሉት መዝሙሮች የአዲስ ኪዳን መዝሙሮች አይደሉም። የምንዘምራቸውን መዝሙሮች መጽሐፍ ቅዱሳዊ በሆነ መንገድ በአዲስ ኪዳን አውድ መጻፍ አለባቸው። አለበለዛ ሚሆኑት ገባህ ሰው ላይ ለመጠቋቋም ይሄ ሰውዬ አይወደኝም ነበር፣ እግዚአብሔር ግን ዛሬ ብዙ ብር ሰጠኝ፣ ብዙ ቤት ሰጠኝ፣ ብዙ ልጆች ሰጠኝ፣ ሰክሲድ አደረኩ ከሆነ እሱ መዝሙር አይባልም። ገባህ? የአዲስ ኪዳን መዝሙር ሊሆን የሚገባው ለታረደው በግ ነው። ገባህ? ላዳንን ለኢየሱስ ክርስቶስ ነው የሚዘመረው። ገባህ? ለስሙ ነው የሚዘመረው፣ ለማንነቱ ነው የሚዘመረው፣ ለፍቅሩ፣ ለርህራሄው፣ ለቀላቀለን። ገባህ? አሁን አህዛብ፣ ሴት፣ ወንድ፣ ባሪያ፣ አይሁድ የሚባል ነገር የለም። ሁላችሁም በእኔ ሞት እና ትንሣኤ የእግዚአብሔር ልጆች መሆን ትችላላችሁ። ኢንቪቴሽኑ ተልኳል፣ መቀበል ብቻ ነው ኢንቪቴሽኑን ከእናንተ የሚጠበቀው ብሎ ጨርሰውልን ለሄደው ለኢየሱስ ነው መዝሙር የሚዘመረው። የአዲስ ኪዳን መዝሙር እንደዛ ነው ብዬ በሰራሁት ቪዲዮ ላይ አንዳንድ ወንድሞችና እህቶች ምን አሉ፣ እንዴ ቤኒ ታዲያ ዳዊት የዘመራቸውን መዝሙሮች ምን እናርጋቸው አለ። በአንድ ልጅ ሀና የዘመረችውን መዝሙር አየ። ብዙዎቻችን የአዲሱን ኪዳንና የብሉይን ኪዳን ልዩነት አጥንተን ካላወቅን በስተቀር አሁንም በአዲሱ ኪዳን የብሉይ ኪዳንን ህይወት እየኖረን ለሰይጣን ቀላል ታርጌት ነው የምንሆነው። ገባህ? አየ። በዛን ጊዜ ዳዊት እንደዛ ለምን መሰለ የዘመረው? ጠላቶቼን በእጅ ያሳልፈ ሰጠ፣ እስራኤል ድል ነሳች፣ እንዲህ የሚሉ መዝሙሮች እና ደግሞ ሲቀጠቅጡና ሲደበደቡ እግዚአብሔር ላይ ሄዶ እግዚአብሔር ሆይ አታይም ወይ? ህዝብህ ሲበደል አታይም ወይ? ህዝብህ ገባህ ሲበደል አታይም ወይ? አትፈርድም ወይ? የት አለህ? ምን ነው ዝም አልክ? እያለ የሚዘመራቸው መዝሙሮች የኦሪት ጊዜ መዝሙሮች ናቸው። ለምን መሰለ? አየህ እግዚአብሔር ለአብርሃም ምዕራፍ 15 ላይ ቃል ኪዳን ገባለት፣ ኮቨናንት ብቻውን እና ምዕራፍ 17 ላይ ደግሞ ተመለሰ መጣና እግዚአብሔር ምን አለው? ቤቱ ውስጥ ያሉ ወንዶች ልጆችህን በገንዘብ የገዛቸውን ባሪያዎቹን ሁሉ ግረዝና አለው ኪዳኔን በዛ አሳያለሁ አለ። ከዛ ምን ሆነ? አብርሃም ይስሐቅን ወለደ፣ ይስሐቅ ደግሞ ያዕቆብን ወለደ። እስራኤል የጀመረው ከያዕቆብ ነው። አዎ አብርሃምንና ይስሐቅን መርጧል እግዚአብሔር፣ ግን እስራኤል የጀመረው ስሙንም የቀየረለት ያዕቆብን ነው። ከዛ እስራኤላውያንን የያዕቆብን ልጆች ህግ ሰጣቸውና በዚህ ኑሩ አላቸው። ከዛስ ህጌን ካረጋችሁ ባረካችኋለሁ፣ ካላረጋችሁ ደግሞ እንደዚህና እንደዛ አረግባችኋለሁ ብሎ እስራኤልን ናሽናል ኮቨናንት ይባላል። ለእስራኤል ብቻ ኢንተርናሽናል ኮቨናንት አይደለም፣ ናሽናል ለእስራኤል ብቻ ቃል ኪዳንን ሰጠ። በህጉ ይኖሩ ነበር፣ ሳይኖሩ ሲቀሩ ደግሞ ቅጣታቸውን ይቀበሉ ነበር። አሁን ከእስራኤል ውጭ ያሉ እስራኤልን የሚያጠቁ በሙሉ ሲያጠቋቸው ያጠቋቸውና ቤተ መቅደሳቸውን ያፈርሳሉ፣ ታቦቶቻቸውን ይሰርቃሉ። ለዛ ከሆኑ ሲመለስ በደስታ ዳዊት ልብሱ እስኪወልቅ ድረስ በራቆቱ የዘለለው እኮ ቅድስተ ቅዱሳኑ ውስጥ ያለውን ሁሉ ስለሚወስዱባቸው ሲመለስ እግዚአብሔር እንደተመለሰ ነው። ገባ? ለዛ ነው አንተ አታይም እንደ ህዝብህ እኮ ሲቀጠቀጥ እኮ ሲል እግዚአብሔር ናሽናል ኮቨናንት ስላለው ብቻ ነው። ገባ? ለዛ ህዝብ ለእስራኤል በዛን ጊዜ ማለት ነው። እና እነሱም ጠላቶቻቸውም የእውነት ሲያጠቋቸው የእግዚአብሔርን ህዝብ እያጠቁ እንደሆነ ያውቃሉ። ገባ? ቤተ መቅደሷን አምጥተው ያልኳቸው ያፈርሳሉ፣ እንዳለ የቤተ መቅደስ እቃቸውን ይወስዱባቸዋል፣ ወስደው ራሳቸው ጋር ያስቀምጣሉ። ገባ? ሀናም ብትሆን ስለ ልጇ ስትዘምር የዘመረችው ያኔ ልጅ ብቻ አልነበርም። ገባ? በልጅህ ትወርሳለህ፣ በልጅህ ታርፋለህ። ለዛ እኮ ነው የያዕቆብ ልጆች እኮ ሲቆጠሩ 12ቱ የተቆጠሩት እኮ ሴት ስላልነበሩ አለ። ዲና እኮ ሴት ልጅ ናት። ገባ? ግን ወንዶች ነው የሚቆጠሩት ወራሽ ስለሆኑ። ገባ? እና እኛ የማይገባን አይነት በዛን ካልቸር የነበረ አደራረግ አሰራር ነበረው መጽሐፍ ቅዱስ። ገባ? ለዛ ነው ይሄን መዝሙር የሚዘምሩት። አሁንስ በአዲስ ኪዳን ደግሞ አየ ዘፍጥረት ምዕራፍ 15 ላይ ለአብርሃም የገባለትን ቃል ኪዳን እግዚአብሔር በክርስቶስ ጨረሰና ለዛ እኮ ነው ሉቃስ ላይ ምን ይላል መሰለህ? ይሄ አለ በደሜ የሚሆን አዲስ ኪዳን ነው አለ። ገባ? ያኔ ቃል የገባላችሁን ነገር በአብርሃም ጨርሷል እግዚአብሔር በደሜ አሁን አዲስ ኪዳን መጥቷል አለ። ከዛስ አሁን ምን እናደርጋለን? ጠላቶቻችሁን ውደዱ፣ የበደሏችሁን ይቅር በሉ፣ ብትችሉ ከሁሉ ጋር በሰላም ኑሩ ይላል አዲስ ኪዳን። ገባ? ጠላቴ የምትለው ሰው በክርስቶስ ኢንቪቴሽን ተልኮለታል። ከተቀበለ የእግዚአብሔር ልጅ ነው። አለቀ። የሰው ጠላት የለንም አሁን። ገባ? ለዛ ከሆነ አንደኛ ቆሮንቶስ ምዕራፍ 13ን አንብበህ እሱን ህይወት ማትኖር ከሆነ ክርስትናን አታውቅም። ገባ? የዳዊት መዝሙር አሁን ሊዘመር አይችልም፣ አይሆንም። ናሽናል ኮቨናንት የለም፣ ኢንተርናሽናል ኮቨናንት ነው ያለው። ገባ? ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ገባ? መጽሐፍ ቅዱስ አይሁድ ቢሆን አህዛብ ቢሆን ሴት ቢሆን ባሪያ ቢሆን ሁሉ በክርስቶስ ተመርጧል። ገባ? የተቀበለ ሁሉ ልጅ ነው። ታዲያ ለማን ነው የምትዘምረው? ገባ? ጠላቴ እንትኔ እያልክ አይሆንም። ገባ? እግዚአብሔር አይወደውም እንደዛ። ስትዘምር ለኢየሱስ ትዘምራለህ። ገባ? ለእግዚአብሔር ለታረደው በግ ህይወትን ለሰጠን ገባ? በሱ ሞት ለዳን ነው
አምላካችን ትዘምረ ያ መዝሙር ይባላል። ገባ እኔም እኮ አንዱ ነበርኩ ገባ ዘልይ ያለው ጮክ ያለው ምናምን ግን ደግሞ እግዚአብሔር በቃሉ ሲገለጥልህና ኦኬ ትክክል አይደለህም ብሎ ሲነግርህ ኦኬ እግዚአብሔር ሆይ እቀየራለሁ እለወጣለሁ ስላላወኩ ነው እኔ የሰው ጠላት የለኝም ገባ እንዳልኳችሁ ባለፈው ውጊያችን ከደምና ከስጋ ጋር አይደለም ይላል መጽሐፍ ቅዱስ። ስለዚህ ያንን እውቀት ተቀብለ በእግዚአብሔር ፍቅር መኖር ነው አለቀ በቃ ገባ። መዝሙሮቻችንን በቃሉ ስንመዝን ልክ ካልሆነ አቁመህ ልክ የሆኑ መዝሙሮች መጽሐፍ ነው ገባ። መዝሙር ሲጀመር ከእግዚአብሔር የሚሰጥ ስጦታ ስለሆነ ማለት ነው። ስለዚህ ዳዊት የሐና ምናምን አይሰራም እሱ በብሉይ ኪዳን ጊዜ የቀረ ነው ገባ። ለትምህርታችን አዎ ገባ ዛሬ ላይ ግን አፕሊካብል አይደለም ይሄን ለማለት ነው። ስለዚህ ስለ እግዚአብሔር ዘምሩ፣ ስለ ኢየሱስ ዘምሩ፣ ስለ መንፈስ ቅዱስ ዘምሩ ገባ። ስንት የሚዘምር ነገር እያለ ጎረቤትህን የሚወጋ ነገር ከዘምር ከእግዚአብሔርስ እንዴት ብሎ ይቀበላል ገባ። መዝሙር መስዋዕት ነው ለእግዚአብሔር የሚቀርብ ገባ። አሳምረን ቆንጆ አድርገን ከልባችን ጋር የምናቀርብለት መስዋዕት ነው መዝሙር። ስለዚህ መዝሙሮቻችንን አሁንም ቢሆን ማስተካከል አለብን እቺን ለማለት ነው። መልካም ቀን